በእውነት የቅርብ ወራጅ ነው። አዲስ ወራጅ ላይ ያድን ሲነቀጭ ምንድነው የሰፈራችን ጤነኛ እብድ። ሰላም ውድ ዩቲዩብ ተከታታዮቻችን፣ ዛሬ መጣን በአሪፍና ምርጥ ቪዲዮ ነው። የምንታዘበው እንታዘባለን፣ ሀሳብ መስጠት ካለብን ሀሳብ እንሰጣለን። ቀጥታ ወደ ቪዲዮ አንድ ላይ እንሂድ። ሰላም ኮኪ፣ ምንድነው? እስቲ እንየው። ኮኪ እርጎ አትወድምና ይሄን ቪዲዮ ስንት ላይ ካገኘ እርጎ ጠጫለህ? አልጠጣም። እርጎ አንዴ ምን አለ የምን ላይክ ነው የሚያስፈልገው? ዝም ብሎ መጠጣት ነው እንጂ 300 300 እርጎ ለመጠጣት 300 እኮ በጣም ብዙ እኮ ነው። 300 ስለማይገባ 300 እኮ። ኧረ በጋ አምላክ እዚህ ሊስማት እኮ ነው የሚመስለው፣ ሊያጠጣት አይደለም። ይሄ መተጣጠፍ ምን ማለት ነው? ምንድነው? ኧረ ፍተዋት፣ በቃ ከምር ፍተዋት። ይሄማ 500 ሺህ የሚያንሷል። ይሄ 300 ሺህ ራሱ ያንሷል። እርጎ ለመጠጣት ላለመጠጣት ነው እንጂ ምን መጠጣት ነው? አሬ መቻት። ሁሉም ወንዶች እንዳንተ ቢሆኑ ግን ደስ ይለኝ ነበር። ስለ እንዳንተ አይነት መልካም እና ጥሩ ወንድ ቢያጋጥመኝ ደስ ይለኝ። ሁሉም ወንዶች እንዳንተ ቢሆኑ ደስ ይለኝ ነበር። እና ቢሆንስ ማለት ነው። በቃ አንተን ያገባች ሴት በጣም she's very lucky. I have to say that. Like seriously. እና ምን ያዘሽ? ምን ያዘሽ? እኔ ራሴ እንደኔ አይነት ሰው አይደለሁ እንዴ? ምን ያዘሽ ታዲያ? አምላኬ ከባድ ነው። ምንም ማድረግ አይቻልም። ጋንጄን ሉባንጃ አደረጉት። ቤቱ እኮ ምንድነው? በዚህ እንዴት ይተኛ ነው? በዚህ ጭስ ውስጥ ማለት ኪስ ውስጥ ጣና ግን ጫጭሽው ነው። ኪስ ውስጥ የነበረውን አጭሽው? አዎ ያካም እንዴ። እና ምን እየፈለግሽ ነው? የስልኬን ፓስወርድ እኮ የት እንዳስቀመጥኩት አጥቼው ነው። ወይኔ አባስ ይታል? እዛ ውጪ ነው። ምን ነው? እሱ ደርሶታል ማለት ነው። ምን እቁብ ነው የደረሰው? እቁብ ነው የደረሰው። ደስ ይላል። አባዬ ምን እያደረክ ነው? ሰማዩን አታየውም እንዴ? በደመና ቆሽሾ እያጸዳሁት ነው። ወይ ጣጣ! ቤቱን ጭስ በጭስና ጡዘት በጡዘት አደረገው እኮ ጀለስ። ይመች። ለማንኛውም በደንብ አስጥሳች። ረሳኸኝ። መጣው ሄሎ በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? ይረሳኝ ምንድነው? ምንድነው የምታወራው? ምንድነው ጋጋ? ምንድነው የሚለው ጽሁፉ? ይረሳኝ ምንድነው? ምንድነው ይረሳኝ? ምን መጽሐፋችንም ላስተምረው ወንድሜ። ነው ገባ? ስለዚህ ሲሆን ረሳኸኝ ጋጋ በስማ የማይረሳ ፊልም፣ በቃ ከልባችን በቃ እየተሳቀቀን ያየነው ፊልም። አይ በርጠሚውስ ይመች። ቤቢዬ ሰላም ነው ወይ? እንዴት ነህ የኔ አባት? ሁሉ ሰላም ነው? ዘንድሮም እየተቀባባሽ ነው አለ። ይመስገን። ቲማቲም፣ የፓፓያ ረጣት እና የተለያዩ ነገሮችን ቤት ውስጥ ፊትን መለወጥ ስለሚቻል ያንን ነገር እንድታረክ ሪኮመንድ አደርጋለሁ። ይሄ ኦልሞስት 600 ነው። እስከነዚህ ወደ 18 ሺህ ብር ይገባል። ቤቢዬ እንግዲህ አይዞህ፣ እግዚአብሔር ይሁን። ወዴት እያመራ ነው አሉላ? አረ ወገን እየተሳሰብን ምንድነው? ትራንስፈር ዜና ምናምን እኮ አለ። እኔም እየገባኝ አይደለም ያሉት ነገር፣ ግን ብናስብበት የተሻለ ይመስለኛል። ግን እኮ አባት እኔ እኮ ብር የሌለ መስሎኝ ነበረ። ግን አንተ ቆይ እንዴት ብር የሌለ መስሎኝ? እኔ ላንተ ነበር አስጨንቆ ነበር እኮ ነው እኮ ብር የለኝም። እሺ አታሳዝንም? ተደልካለሁ ስትይ ነበር። ተበድሬ ነው ከሰው ልካለሁ ብዬ ማርያም። እንዴት ላንተ ስጨነቅ ነበር ማለት? እንዴት ላግዘው? ብር የለውም ብለሽ መድኃኒዓለም እንዴት ብር እንደሌለኝ ያወቅሽ? ከታች ታውቃለህ። ችግር
ታስተውቃለህ? ሲኖረኝና ሳይኖረኝ አስተውቃለሁ እንዴ? እመቤቴ እንዴት ሲኖርክ በቃ አይፈልኩት ነገር ብር አለው እና መላት ያዘበት ጀለስ እንዴ ሰርቅ ያለ መጣ እየሰራው ነው። አይ አረ ታሳየ 2000 ብር አይታከም ታሳየ ይመጣ አይሻትም ከጀርባሽ ሆነ ነገር እየሰራ ነው እንዳታምኝ ለኔ ብለሽ አረ በእናትሽ ተይናት መብራን አቁመቴ ማሪና ችግር የለውም አልፖስቱም አልፖስቱም እንዲቀመጥ እንዴ ስንት ቪዲዮዎች አሉ አይደል እንዴ ያስቀመጥኳቸው ቪዲዮዎች እንዴት ማሪም እየጨነቀኝ ነበር ለምን ቢያንስ ለአንዳንድ ነገር እናደርጋለን ምን የሚለው እያሰብኩኝ ነበር ብር የለውም አጠይቅኝም አለ የለህም ብለሽ ተጨንቃል ነው እንዳትሸማቀቅባት እንደኔ እንደሆነ ወደ ሚዲያ ራሱ ባታወጣት እቺን የመሰለች ልጅ እንደ ሐሳብ አራይኔ ይጠፋል በኋላ ይጸጸታል። አሁን ይፋራ አይደለም ሰው ቁጭ ብሎ ስልክ የሚጎረጉ እኛ እኮ የካሚካኤል ልጆች እኮ ጨዋታ ነው የምንወደው። ዝም ብሎ ሰው ተቀምጦ ስልክ መጎረጉ በጣም ነው። እኛ እኮ ስናድግ ከሰው ጋራ በጣም ስቀን ተጫውተን ሰው አክብረን ነው። ስልክ ላይ ተተክለው በእውነት የቅርብ ወራጅ ነው። በጣም በሚገርም መልኩ ልጅ ሳይተካ በጣም መንገድ ላይ ወራጅ ነው። ብሮ ንቃ ቅርብ ወራጅ ነው እየተባልክ ነው ማን አንዳንዴ ደግሞ ትላልቅ ሰዎች ያሉት ነገር ጠባይልም ነቃበል ግን የሁሉም ሰው ችግር ነው። አሁን ላይ በቃ ስክሮልና ሶሻል ሚዲያ በቃ ተቆጣጥሮናል። አሁንማ እየበላውም ስልክ እየበላውም የሆነ ስክሮል ማድረግ ያምረኛል። መዋሸት አይቻልም። ጥያቄ ለወንዶችም ለሴቶችም። እሺ አንተ በጣም የምትወዳት ሴት ልጅህ እንዳንተ አይነት ባል እንድታገባ ትፈቅድላታለህ? አንቺስ በጣም የምትወጂው ወንድ ልጅሽ እንዳንቺ አይነት ሚስት እንዲያገባ ትፈቅጂለታለሽ? መልሳችሁን ኮሜንት ላይ እንዳልኩት ነው። መዋሸት አይቻልም። እስቲ የተሰማችሁን ስሜት ኮሜንት ላይ እኔ በኔክስት ሐሳቤን እሰጣለሁ። ግን እንደኔ አዎ ሊሆን ይችላል። አዎ የሰፈራችን ጤነኛ እብድ ምን አርግል የሚለው ውሻው ራሱ ደግሞ አይነት ሰው አይሮጥ ድምፅ እውነትም ጤነኛ ነው እንጂ የምን እብድ ነው? ይሄ ከባድ ነው። ከውሻ ጋር እብድ ውሻ ይፈራል ሲባል ነው የምናውቀው እኛ። ይመችው። እስር ቤት ውስጥ ሀሺሽ ይገባል። አንተ አጫጫሳቸው ደስ ይላል። የኔ ሴንስ ምንድን ነው? ሀሺሹ በጣም ውድ ነው በዘመኑ። ስለዚህ ምን ያደርጋሉ? እሷን ገንዘብ አቧት ገዟትና ይቆጥቧታል። Who told you that? ለኔ የሚጨሰው ያደርግና ዋጥ ያደርጋትና ትንፋሹን ላለማውጣት ውድ ናታ ትንፋሽ። ስለዚህ በትንፋሽ ስላለበት እና ብሎ ሲወጣ ከጎኑ መጥቶ ያቺን ጭስ አድርጎ ይወስዳል አለ እና ብሎ ሲወጣ ከጎኑ መጥቶ ያቺን ጭስ አድርጎ ይወስዳል አለ። Yo, you know too much. አዲስ ወንበራችን ላይ ያድን እስኪ ነይ ቁጭ በይ። ምንድን ነው ይሄ? ምን አንድ ሰው ብቻ ሁለት ሰው ይችላል? ይሄን ቴሌግራም ላይ አውቀዋለሁ ልበል። አሊ ምንም ማድረግ አይቻልም። እጅ ከፉ ነው የተያዝከው። እጅ ከፉ ቻለው። የኛ ህይወት ድርቆሽ አይደለም። ሁላችሁ ሚስተስ ትላላችሁ። ዝርዬ ያው ቪዲዮ እየሰራችላችሁ ነው እንዴ? ሰርች አድርገህ እይ። ሁለት ሲቀጥል ደግሞ ድርቆሽ አይደለም እኮ የኛ ህይወት የሚሰጠው አደባባይ ላይ የግል ህይወት ነው። ፐርሰናል ትሬነር እንደሚባለው ፐርሰናል ኬዝ የሚባል ነገር አለ። ፐርሰናሊቲ ይባላል። ዝርያ ገባ አብርሃም ወልዴ። ስለዚህ ይሄ መዝናኛችን ነው፣ እንዝናና። መስሪያ ቤታችን ነው፣
ያ ደግሞ ራሱን የቻለ ህይወት ነው። ገባ? እኔ አሁን ለእናንተ ልላችሁ የምፈልገው ነገር ልላችሁ የምችለው ነገር የለም። ገባ? ፊክሰው ምናምን ነገር ችግር አለ እዛ ጋር ምናምን አታስጨንቁት። ገባ? የሰው ልጅ እኮ እግርም ከእግርም ይጋጫሉ አይደለም? እንዲህ ነው እንዲያ ነው ምናምን ሳይሆን በቃ የግል ህይወት ነው። እዚህ ጋር ሚዲያ ነው። ሚዲያ ደግሞ ራሱን የቻለ ሚዲያ ነው። ብራዘር አይደለም እንዴ? እዚህ ጋር እንደዚህ ነው። ሰውን እኮ ተሸውዷል እኮ አውርተህ እኔ እኮ ዘጭ አደርጋችኋለሁ ከፈልኩ። ያ አይደለም ብራዘር፣ ያ ህይወት ነው፣ ሪያሊቲ ነው። ገባ? ህይወት ላይ ፈጣሪ ብቻ ነው ሊፈርድ የሚችለው። ሰው ላይ አትፍረድ ይላል። ጀለስ ሰው ላይ እንዳፈርድ ይላል። ስለዚህ ማንም ሰው እንደዚህ ነኝ ሳይሆን ያ የግል ህይወት ነው። ገባ? እዚህ ጋር ሶሻል ሚዲያ እኮ አይደለም እኮ የሚያጋባህም የሚያፋታህም አይደለም። ያረዳጅ ሰው ሲገናኝ እዚህ ጋር መጥቶ ነው እንደ ሰው ያገናኘው አይደለም። ስለዚህ ትክክል ነው። በቃ የግል ህይወት ነው። በግል ህይወት ደግሞ እዚህ ጋር እንደዚህ ነው ይሄ እንደዚህ ነው ማለት ፌክ ሰው ነህ። እንደዛ ካልክ ሚዲያ ላይ እኔ እንደዚህ በምና አይደለም ብራዘር። የግል ህይወት ነው በቃ። እና ፍቱ ባፈቱም ኖርማል ነው። ግን ምንም የምትሰሙትም የምታዩትም ነገር የለም። ለምን የግል ህይወት ነው የምንኖረው አንተ ነው ገመና ያንተ ነው ብራዘር። የገመና ድራማ እኮ አይደለም ብራዘር። በቃ ታስጨንቁ። ሪሉ ገመና ይባላል። ገመና ድራማ ብለው የዛኔ በተከታታይ ያሳዩአችሁ ገመና ማየት ለመዳችሁ። ገባ? ይሄ ኤክስ ነው። ገባ ብራዘር? አይሆንም ብራዘር። የሰው ልጅ ክፉም ደጉም ጊዜ ያሳልፋል። ገባ? እንደሚያልፍ ቀን ደግሞ ሰምተናል። በቃ እንፍታቸው። እዚህ ጋር አንዱ ምን አለ? ትዳር ውስጥ ያላችሁ ወንዶች ሳታስነቁ በኮመንት ንገሩኝ፣ እናግባ ወይስ አናግባ? እሺ ኮመንት። ዛሬ ጠዋት ከቤት ስወጣ መስጊድ ተሳለምኩ። ምን አሰብክ ታዲያ? አግባ ብነት የሌለው ጥያቄ ነው። ይቅር አግባ ከሌሊቱ 7 ሰዓት ነው ውሃ ቅዳ ተብዬ እየቀዳው ነው። ይህን የመሰለ በረከት ኬት ይገኛል? ስለምንድን ነው የሚወራው? ካገባው በኋላ ነገሮች እየገቡኝ አይደለም። አግባ ወንድሜ። በ5 ዓመቴ አንድ ጥቁር ጸጉር የለኝም። ከ3 ቀን በፊት ፋይዳ ለማያያዝ ፈልጌ ከሰል አያያዝኩ እና ምን አሰብክ? አግባ ወንድሜ። እኔ አሁን ቡና አፍልቼ ጨርሼ አብሲት እየጣልኩ ነው። ሚስቴ እኮ ዱላ ይዛ አስፈራርታኝ ምናምን አይደለም። ደስተኛ ነህ ወይስ አግብተሃል? አታግባ። እኛ ሰፈር ባል የሞተባቸው ሴቶች ብዙ ናቸው። ሚስት የሞተችበት ባል ግን እስካሁን የለም። ምን አይ ከባድ ነው። ምን ማለት ግን የእሷ ማሽቃበጥ የእሷንም ሀሳብ ብንሰማ ግን ሞቷል እንዴ? ይሄ ነው ጭራሽ አውጥቶት ምናምን ለጥ። አረ የእንቅልፍ መድኃኒት ምናምን ሰጣችሁትማ ይሆናል። ይሄ ከባድ ነው። ይሄ ከሞት አይተናነስም። ምን ማለት ነው? እንደዚህ ተሸክሞ ይዞ ወጥቶ ምናምን እዛ እስከሚያደርጉ ድረስማ እንደዚህ ራስን ከሳት ከመሞት አይተናነስም።